ያለ ምንም ርህራሄ ነው አሳልፈሽ ተሰጠሽኝ። የወጋ ቢረሳ የተወጋ ይረሳል። ምን አባሽ ልሆንልሽ? አንቺ ልቃሚ ልቅምቅም ከኔ ከሙስሊሙ እህታችሁ ዜዶ እንዳገረዷ ከበለጠችባችሁ ታዲያ ምን ገረማችሁ? የኔ መዝሙር መስማት ምን አባታችሁ ምስገረማችሁ? ምን ገረማችሁ? እናንተ ጥንባታሞች ወንድ ሀገር ግማታሞች ማለት ነው። በሎ ካረገላችኋለሁ ሂዱና ተከተሏትኝ። ከዚህ በኋላ ግን አይኔን እንድታይኝ አልፈቅድላትም። አስገብኝ ገስት ላክሽ ማሪ። እች ቡሽቲ ግማታም ተቃጥላለች። ጭራሽ ቅጥል እንግብግብ ብላለ። ያው እነዚህም በጎች አህዮች ነቁባትኝ። ጊፍት እየሰጧት አይደለም ይሄን ሰሞን ተቃጥላለች። በምን ትሸቅል? መንጊዜም በነጃት ነው የምትሸቅለው። መንጊዜም በነጃት ነው የምትሸቅለው። ወፍ የለም ከዚህ በኋላ በእኔ አትነግድም። ተቦልታለች። እንዴት ቆየሽ? አለሁልሽ። እንዴት ነሽ? አልተኛሽም እንዴ? አልተኛውም ማሪ፣ ስራ ላይ ነኝ። ስጋ በልታ ቤተ ክርስቲያን የምትሄድ ሴትዮ ቤተ ክርስቲያን ስትሄድ ቀሚስ የማትለብስ ሴትዮ ናት። ስለኔ መዝሙር መስማት የምትነግረኝ እቺ መሀይ ጋውን ቆሮ በእኔ መነገድ ይብቃት። በእኔ መነገድ ይብቃት። እቺ ሴትዮ ከአማራ ልጆች አባልታ ለዚህ ያበቃች። አሁን ደግሞ ጭራሽ በሃይማኖት ገባች። እሰማለሁ እንግዲህ እናያለን። እኔ አሁን ስገባ በስመ አብ በመንፈስ ቅዱስ አሐዱ አምላክ ብዬ ነው የምገባው። ከዚያም በኋላ ያደርግባችኋለሁ። እኔ እንግዲህ መዝሙር ሰማች ብላችሁ ታሳርዱኝ ከሆነ አሳርዱኝ፣ እናያለን። አሳርዱኝ፣ አስይዙኝ፣ እናስይዝሻለን፣ እንደዚህ እናደርግሻለን። እነሱ የሚፈልጉት ነገር ላይ እንድትገቢ ነው የሚፈልጉ። ለምን አላህን እንድሳደብላቸው ነው የሚፈልጉት። እንድሳደብላቸው ነው የሚፈልጉት። ሙስሊምን እንድሳደብ ነው የሚፈልጉት። እግር ነው በቃኝ። የዛኔ የዋሁኝ በስሜት ተገፋፍቼ የተናገርኩት ነገር በቃ ከባለፈው ብዙ ነገር ተምሬያለሁ። ሀቢብቲ እንግዲህ ጥቁር ለብሰው አላሁን መሰለ እያሉ እያጨበጨቡ ምናምን ነገር በረመዳን ሲያስፈጥሯችሁ የነበሩትን ሳትቃወሙ እኔ እነዚህን ደግሞ ለክርስቲያን ጓደኞቿ መዝሙር ጋበዘች፣ መዝሙር ሰማች ብላችሁ እንግዲህ እናሳርዳት ካላችሁ ሞክሩ። መንገዱን ጨርቅ ያርግላችሁ። ይኸውልሽ ነጁ፣ ይሄኛ አስተዳደጋችንም ነው። አንደኛው ቤት መዝሙር፣ አንደኛቸው ቤት መንዙማ አጋጭተን ሰምተን በስማም ቢስሚላ ብለን ያደግልኝ። ምን ነው ፌመስ መሆን ግን እንደዚህ ከባድ ነው እንዴ? እንደዚህ አሁን አንዱ ቪዲዮ ሰርቷል። ዙዙ ሽማግሌ እኮ ነው ደግሞ ይሄ ቅንቅናም የቂጡ ጨገረ ራሱ ሻክቷል እያለ እንረዳት እያለ ቪዲዮ ሰርቶ የግማታም ሀለሌ። እኔ ሃይማኖቴንስ ብቀይር ምን አባቷ ገባው? ሃይማኖቴን እሱ ስላለ ምንም አትሆኝም። ንቀሽ ተይ ነጂ። ግማታም ሀለሌች ቡሽቲ ስጋ በልታ ቤተክርስቲያን የምትሄድ ሴትዮ እያተሳሰበች እነዚህ የፋጤ ልጆች ታያቸው ከኔ ጭንቅላት አይወርዱም። እነሱ አላህ ሳድጌ አሁንም ሌላ ነገር ውስጥ እንድገባ ነው የሚፈልጉት። ልጆች ጋር አውቃ ልታያይዘኝ ለምንድነው መዝሙር የምትሰማው ብላ ይሄው እዛ እንትን ብላለች። ኢትዮጵያ የክርስቲያን ሀገር ናት። ቁጭ በሉ በቂጣችሁ። እንግዲህ እንደዚህ እንድላችሁ አይደል የምትፈልጉት? እናያለን። እውነታውን እንድታቁና የምትፈልጉት ያው እንግዲህ መዝሙር ሰማች ብላችሁ ካስያዛችሁኝ ኢትዮጵያ ማለት የክርስቲያን ሀገር ናት። ኢትዮጵያ ሀገር ይገባለሁ ዝጭ ብዬ እኖራለሁ። የኔ እናት መዝሙር ሰማሽ ብለሽ አፍሽን የምትከፍች ሴት ካለሽ እንግዲህ በዚህ ስባረር ያለሽ ወይንም መርዝ ጠጥተሽ መሞት ትችያለሽ። እኔ ኢትዮጵያዊ ነኝ። ኢትዮጵያ ደግሞ ድሮ ዛሬ ያው ፍሪደም የሚባል ነገር ስለመጣ እንጂ ሀገር የጋራ ናት ስለተባለ እንጂ እኮ ኢትዮጵያ የክርስቲያን ሀገር ናት። እውነቱን እናውራ ከተባለ ምን ነው ታዲያ መዝሙር ብሰማ ምን ይገርማል?
ነጁ የታይ የሙስሊምም የክርስቲያንም ናት። ታይ ነጁ እነሱ ስላሉ የማይሆን ነገር አትናገሪ። ታይ ነጁ እኔ ከነሱ ተስፋ ቆርጫለሁ። ከሙስሊም እህቶቼ እነዚህ ሲጀመር ሙስሊም እህቶች አይባሉም። እነዚህ መሀይሞች ከኔ ከሙስሊም እህታቸው አንዲት ጥንባታም ስጋ በልታ ቤተክርስቲያን የምትሄድ ሴት ናት አይደለ ትበልጥብናለች እያሉ ያሉትኝ። ኦኬ ትብለጥባቸው። ለእኔም ደግሞ የክርስቲያን ልጆች ይበልጡብኛል። ከአበሻ ሴት ከአበሻ ሙስሊም ሴት የክርስቲያን እህቴ ትበልጥብኛለች። እንግዲህ ታሳርዱኝም እንደሆነ እናያለን። አሳርዱኝ አሳርዱኝ። እንግዲህ እንደዚህ ስላልኩኝ ያው ማሳረድ ከቻላችሁ አሳርዱኝ። እናንተ ከአንድ ሙስሊም እህታችሁ ዜድች ወንዳ ወንዳ ገረድ ቤተ ክርስቲያን ስትሄድ እንኳን ቀሚስ የማትለብስ ቤተ ክርስቲያን ስጋ በልታ የምትሄድ ሴት ከበለጠችባችሁ ለኔም የኦርቶዶክስ ልጆች ይበልጡብኛል። ከዚህ በኋላ አይደለም የኦርቶዶክስ ነጁ ይኸውልሽ፣ አንቺ ያጠፋሽው በጣም ተናደሽ እየተናገርሽ በነበረበት ሰዓት ዜድን ማምጣት አልነበረብሽም። ዜድ ሲሉሽ የነበረው ዜድ ተጋሩ እኮ አይደለችም። ዜድ ወንድ አገረዷ እኮ ነው። ገባኝ። ግን ያው እንትን እያልሽ አይደለ መጥተው ዜድ ጋር ዜድ ሲሉሽ እኔ የክርስቲያን ልጆች ይጠሏታል ያስወግዷታል ብላችሁ እኮ ነው። በጣም ተሳስታችኋል። አይደለም አሁን መዝሙር ሰማች ብለው ሊያስወግዱኝ የዛኔ እንኳን ጥፋት አጠፋሽ ሲባል የእምቡሃ እየጠጡ ነው። ነጅዬ እባክሽን ህይወትሽን ሊያሳጡሽ ነው። ህይወትሽን ሊዘበራርቁብሽ ነው። ህይወትሽን ሊያመሰቃቅሉት ነው። ወተሽ ይቅርታ በይና ተገላገይ እያሉ የእምቡሃ እየጠጡ ከአሜሪካ ከዱባይ ነሳሪ ነታምራት ከለንደን ከብዙ ሀገር እየደወሉ የለመኑኝ እህቶቼ ናቸው። አይደለም ዛሬ መዝሙር ሰማች ብለው ሊቃወሙኝ አይደለም መዝሙር ሰማችና ሃይማኖታችንን አንቋሸሸች ብለው አሳልፈው ሊሰጡ ሊያሳርዱኝ ይመስልሻል? ገና አይደለም የኦርቶዶክስ መዝሙር የጴንጤ መዝሙር እየሰማሁ እመጣልሻለሁ። ጧት ጠብቂ። ሞቷል እያለ ሲያወራ በሚለው መዝሙር ነው የምመጣው። በጴንጤ መዝሙር ነው የምመጣው ነገ ጧት። አይደለም በኦርቶዶክስ አንድ ነገር ላስረዳችሁ። ደግሞ ኢትዮጵያ የክርስቲያን ሀገር መሆኗን እንዳትዘነጉ። ይሄን ይግባላችሁ። እንዲህ እንድላችሁ አይደለ የምትፈልጉት? ልጅ አይጠላኝም እግር ትበልያለሽ። አንድ አዳምጪ። ከታች ኮሜንት ላይ ያላችሁ ሰዎች ማለት ነው በእሷ ነፍስ ጠየቀው እሷ ናት። እንደው በእናታችሁ ተው። በቃ ምንድን ነው እቀጥላለሁ። መጨረሻችንን እናያለን የት እንደሚደርስ። የራስሽን ነፍስ የምትጠየቂባት አንቺ ነሽ። በአንቺ እኔ አልጠየቅም። አልከፈርኩኝ። ጴንጤ ልሆን ሙስሊም ልሆን እኔ ቀብር ይገባሉ እንዴ? በእኔ ስራ ይጠየቃሉ እንዴ? ምን አገባቸው? ስለ ራሷ መጨረሻ የማታውቅ ሴት፣ ስለ ራሷ ህይወት እንኳ ራሱ የማታውቅ ሴትዮ ስለኔ ምን አገባት? ነጭ ይኸውልሽ፣ አንቺ መጥፎ ነገር ላይ እንድትወድቅ ይፈልጋሉ ግማሾቹ። ሁሉ ሰው ሊወድሽ አይችልም። ነጃት በቃሽ፣ ካለፈ ነገር ተማሪ። ውደዱኝ አልኩኝ እኔ። ሁላቸውም የሙስሊም ሴቶች ናቸው የሚጠሉኝ። የሀበሻ የሙስሊም ሴቶች ሁላቸውም ይጠሉኛል። ከአንቺ ዜድ ወንዳ ትበልጥብናለች ብለዋላ የሙስሊም ሴቶች የሙስሊም እህቶቼ። ለእኔም ደግሞ ከሙስሊም እህቶቼ ለእኔ ከሀበሻ ሙስሊም ሴቶች የኦርቶዶክስ ልጆች ይበልጡብኛል። አለቀ ደቀቀ። ስትፈልጉ እግር ትበላላችሁ። አይደለም የኦርቶዶክስ መዝሙር የጴንጤ መዝሙር እየሰማሁ እመጣልሻለሁ ነገ ጧት። ከጴንጤም ውጭ ኢትዮጵያ ያለ የሁሉንም ሃይማኖት ለምን አባ ጨፋ ነው ምናምን ይሄ የሚጨፍረው እንደ ዘርፌ እየጨፈርኩም እመጣለሁ ነገ ጧት። አይደለም በኦርቶዶክስ መዝሙር። እናንተ አሁንም ልትበከሉ። ለምን ሳውዲ አረቢያ መጣች? የአባቷ ቤት ይመስልች ግማታም። የአባቷ ቤት ነው እንደ ሳውዲ አረቢያ የአባቷ። ኮፒ ሊንክ አድርጉ። ቆይ ኮሜንቱን ላጥፋባቸው። ኮፒ ሊንክ አድርጉ። የወሬ ኮሜንቱን እንዳታጠፊ ይግማሙ እነዚህ ጥንባታሞች። ማንም የኦርቶዶክስ ልጅ እንደነሱ አይነዳም። እናያለን። እስኪ የኦርቶዶክስ ልጆች እስኪ ያስቆሙኛል አያስቆሙኝም የምናየው ይሆናል። እነዚህ ጥንባታሞች ግን እኔ ከነዚህ ጋር ወሬ የለኝም። ሲመጡብኝ መዝሙሬን እከፍታለሁ፣ ፍሊቴን ያደርግባቸዋለሁ፣ ይሄዱ። እኔ ቤት እኔን ካፊር ብለውኛል አይደለም? አይምጡ፣ ቤቴ አይምጡብኝ። ለምን ይመጣሉ? የእኔ ተከተሉኝ አላልኩም እኮ አላስገደድኳቸውም እኮ። ለምን ይመጣሉ ቤቴ? ተከተሉ ብያቸዋለሁ፣ አስገድጃቸዋለሁ። እኔ ቀብር እነሱ ይገባሉ፣ በእኔ ስራ እነሱ ይጠየቃሉ። እነዚህ ደደቦች ማለት ነው። ግማታ ሙሻውላ
ቁጭ ብላ እዛ ለእናቷ 10 ብር እንኳን ልካ የማታቀምጦ እኮ ነች እዚህ አፏን የምትከፍተው ገጠሬ ሁላ። ምን አገባችሁ? የወጋ ቢረሳ የተወጋ አይረሳም አይደለም። መዝሙር መስማት የፈለኩትን የመሆን መብት አለኝ። ኢትዮጵያ የክርስቲያን ሀገር መሆኗንም በዚሁ አጋጣሚ አስረግጬ ነግርሻለሁ። እናንተ ግን እንደዚህ ተሳዳቢ ናችሁ። አክሱም በጣም ግማታም ሙላ አክሱም ላይ 50 ኪሎ ሜትር 500 ኪሎ ሜትር እኮ ነው ሙስሊም ወንድሞቻችሁና እህቶቻችሁ ተጉዘው የሚቀበሩትኝ 500 ኪሎ ሜትር። አንድ ቀን ድምፅ ሆናችኋል? እናንተ ናችሁ ስለ ሃይማኖት የምታወሩት፣ እናንተ ናችሁ ስለ ነጃት እስልምና የምታወሩልኝ። ስለ አክሱም ሙስሊሞች ሳትጮሁ እኮ እዛ ፍልስጤን ሀገር ሄዳችሁ የምትጮሁ ግማታሞች አሽቃባጮች እኮ ናችሁ። ውሻ ይመስል 500 ኪሎ ሜትር ተጉዛችሁ እየተቀበራችሁ አንድ ቀን ድምፅ ሆነሻል? ኮፒሊንክ አርጉ እስኪ። ማነው ኮሜንት የዘጋው? ዛሬ ስጣችሁ ኮፒሊንክ አርጉ፣ ኮፒሊንክ አርጉ። ለምን ነጃት አልተገደለችም? እኔ መቼም አልሞትም። ድንበር ላይ ስመጣ ስዘምር ነበር። እንዳውም የደበኩትን ቪዲዮ አወጣዋለሁ። መዝሙር የምሰማውን የነጂ ዛሬ ብቻ አይደለም አዲስ አበባ ላይ ሙኝ እኮ መዝሙር ስሰማ አይታችኋል። ብርቅ ነው እንደ አዲስ ሆነባችሁ የኔ መዝሙር መስማት? ገና ለመጀመሪያ ጊዜ ነው እኔ መዝሙር የምሰማው። እናንተ ግማታሞች ታያቸው፣ ኮፒ ሊንክ አድርጉ። ታያቸው ነች። አዎ ከኔ ከሙስሊም እህታቸው ዜድ ወንዷ ከበለጠችባቸው ለኔም የኦርቶዶክስ ልጆች ይበልጡብኛል። ሺህ ጊዜ አለቀ ደቀቀ፣ ጨርሻለሁ። ከዚህ በኋላ ከራይቴ ላይ ውረዱልኝ። በእኔ ስራ እናንተ አትጠየቁም። እኔ ቀብር ውስጥ እናንተ አትገቡም። እኔ ሙስሊም ብዬ የተናገርኩት ነገር የለኝም። ሃይማኖትን አላንቋሸሽኩም። መዝሙር ነው የሰማሁት፣ መብቴ ነው። መዝሙር ለምን ሰማች እናርዳታለን የምትሉ ከሆነ ደግሞ አሳዩኝ፣ አርዳችሁ አሳዩኝ። ልጁዬ ለዛ ለአባትሽ ስትይ ለምትሳሽለት ተይ በቃ። ሁሉ ነው ደግሞ ስለ ሳውዲ ምን ያደርጉኛል ብዬ ነው የምፈራው። እኔ ስና መከራ ብርቄ እኮ አይደለም የኔ እናት። በዚያ ላይ ደግሞ ጥንባታም ግማታም ሙላ ስለዚህ ሀገር ህግ እንኳን የማታውቅ ሴት ናት። እኔ ላይ መታፏን የምትከፍተው እቺ ጥንባታም ግማታም። መዝሙር ሰማች ብሎ ማንም የሚነካኝ ሰው የለም። ክርስቲያን ነኝ ብላቸው ራሱ ክርስቲያን እኛለው ብር ራሱ መብቴ ነው። አላህ ነው የሚጠይቀኝ። የሰው ፍጡር ልጠይቀኝ ማንም አይናገርሽ። እኔ እዚህ ጋር አሁን ራሱ የመጣሁትኝ እዚያ ስለሞላቻቸው ናቸው። ያቺ ግማታም ስጋ በልታ ቤተክርስቲያን የምትሄድ ጥንባታም ሀለሌ አውቃ በኦርቶዶክስ ልጆች እኔን ለማስጠመድ መዝሙር ለምንድን ነው የምትሰማው? የኛ ሃይማኖት መቀለጃ አይደለም ምናምን ብላ መጀመሪያ የሴት ቅርጽ ይኖራት። እቺ ወንድ ሀገር 66 ግማታም መጀመሪያ በቅጡ ቀሚስ ትልበስ፣ ቤተክርስቲያን ስትሄድ በቅጡ ስትጸልይ፣ ከዚያም በኋላ ታስቆመኝ። ጨርሻለሁ። ለእኔ መነገድ ከዚህ በኋላ ይብቃት።